ሰላም ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። እንኳንም ተመልሳችሁ በሰላም መጣችሁ። አዲስም ከሆናችሁ እንኳንም በሰላም ዜድ ኪችን ተቀላቀላችሁ። ቪዲዮ አይታችሁ ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ፕሌስ። ዛሬ ሌላ ምግብ ይዤላችሁ መጥቻለሁኝ። በረጃጅሙ ሞክሮኒ እንዴት አድርገን እንደ ላዛኛ መጠቀም እንደምንችል የሚያሳይ ቪዲዮ ነው። በጣም ቀላል ግን በጣም የሚጣፍጥ የምግብ አሰራር ነው። አይ ሆፕ ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ይሄን ምግብ ለመስራት የተጠቀምኩት ፓስታ ካለኖሊ ይባላል። ረጅም ነው። ውስጡ ስታፍ አድርገን መጠቀም የምንችለው አይነት ነው። ማንኛውም አይነት ነገር ስታፍ አድርገን መጠቀም እንችላለን። የተፈጨ የዶሮ ስጋ፣ እርድ፣ ቲማቲም ፍሬሽም መጠቀም ትችላላችሁ፣ ነጭ ቁንዶ በርበሬ፣ አንድ ተለቅ ያለ ሽንኩርት፣ ነጭ ሽንኩርትና ዝንጅብሎች ናቸው። እዚህ ጋር ዘይት አድርጌ የተፈጨውን የዶሮ ስጋ እየጠበስኩት ነው። ከዛ ነጭ ቁንዶ በርበሬ አንድ የሻይ ማንኪያ የሚያክል እጨምርና አብሬ እጠብሰዋለሁ። ጨው ጨምራለሁ ለቴስት ያህል። ቅድም የረሳሁት የሲኒመን ፓውደር የቀረፋ ዱቄት ማለት ነው። አንድ የሻይ ማንኪያ እጠቀማለሁ። እንደ ብዛቱ ነው። በጣም የምትፈልጉም ከሆነ ከዛም በላይ መጠቀም ይቻላል። ያው አሁን እንደምታዩት ደርሶልናል። ነጭ ሽንኩርቴን እኔ ዝም ብዬ ፈቅፍቄ ነው የማደርገው። ዝንጅብሉንና ነጭ ሽንኩርቱን ፈቅፍቄ ነው የማደርገው። አድቅቃችሁ መጠቀምም ትችላላችሁ እናንተ። ነጭ ሽንኩርትና ዝንጅብሉን ከከተትን ከአንድ 5-6 ደቂቃ በኋላ የተፈጨውን የተከተፈውን ሽንኩርታችንን እንጨምርና በደንብ እንጠብሰዋለን። እንግዲህ በደንብ ጠብሼ እመለሳለሁ። ስጋውን እያበሰልን ጎን ለጎን ነጩን ሶስ እንሰራለን። ለሱም የሚያስፈልገን 2 ማንኪያ ቅቤ፣ ዝንጅብል የተፈጨ፣ ወተት፣ ጥቁር የቁንዶ በርበሬ እና 2 ማንኪያ ማንኛውም ዱቄት ያስፈልገናል ይሄንን ለመስራት። አሁን እንደምታዩት ድስቴን ጥጃለሁኝ፣ ቅቤን አድርጌያለሁኝ። ምንድነው የምናደርገው? ቅቤና ዱቄቱን አንድ ላይ እንጠብሰዋለን በደንብ አድርገን። ራሱ ሬዲ ሲሆን እንደዚህ የመፈረካከስ ባህሪ ያመጣል። ሽታውም ደስ የሚል ሽታ ያመጣል ማለት ነው። እንደዛ እስከሚሆን ድረስ እንጠብሰዋለን። አሁን ልክ እንደዚህ ሲሆን ወተታችንን ቀስ እያለን እየጨመርን እያሸነን የምንሄደው። ወተት በጨመርን ቁጥር እንደ ገንፎ እየሆነ ነው የሚመጣው። እያላላን እንሄዳለን። ይሄው ዶሮአችንን ጎን ለጎን እየደረሰ ነው። አሁን ቲማቲም እናደርጋለን። አሁን ከድነን ቢያንስ እስከ 30 ደቂቃ በደንብ እናበስሏለን። ምክንያቱም ዶሮ በደንብ መብሰል አለበት። ግን በመካከል እናማስሏለን ማለት ነው። 10 ደቂቃ ካበሰልኩት በኋላ ትንሽ እርድ እጨምርበታለሁ። ጀስት ፎር ከለር ብቻ ነው የምጠቀመው፣ ግማሽ የሻይ ማንኪያ የሚሆን ማለት ነው። አሁን ነጩ ሶስ ውስጥ ሞዞሬላ ቺዝ እከታለሁ። ማንኛውም ቺዝ የእናንተ ምርጫ የሆነ ቺዝ መክተት ትችላላችሁ። እሱ ለምንድን ነው የሚጠቅመን?
ነጩ ሶስ እንደዚህ ወፈር እንዲል ይረዳዋል ማለት ነው። ትንሽ ብቻ ሳይበዛ የተወሰነ እንጨምራለን። ምን እናደርጋለን? ጥቁር ቁንዶ በርበሬ እንጨምራለን። የዝንጅብል ፓውደሩን፣ ጨዋችንን ጨምረን አንድ ላይ እናበስላለን። ሬዲ ሲሆን ይወፍራል። ልክ ሲወፍር አሳያችኋለሁ። እሳታችንን እናጠፋለን ማለት ነው። ይኸው እዚህ ጋር ደግሞ የዶሮ ሶሳችን በሚገባ ደርሶልናል። በጣም አላደርቀውም፣ ምክንያቱም መኮረኒውን የምጠቀመው ሳልቀቅለው ነው። ከፈለጋችሁ እናንተ አስገባላችኋለሁ ቪዲዮ ቀቅላችሁ መጠቀም ትችላላችሁ። ብትቀቅሉትም ባትቀቅሉትም ይሄ ራሱ ከሆነ በራሱ ይበስላል። ግን በሌላኛው መኮረኒ በሌላ አይነት መኮረኒ የምትጠቀሙ ከሆነ ግን ቀቅላችሁት ቢሆን የተመረጠ ይሆናል ብዬ አስባለሁ። እሺ ተመልካቾቼ፣ እዚህ ጋር እየቀረጸ መስሎኝ ነበረ፣ ቪዲዮ አልቀረጸም። ግን ስቲል አልጨረስኩም። ሶስተኛውን ሌየር ቶፕ እየሰራው ነው ያለሁት። በጣም ይቅርታ ጠይቃለሁ። ያው መሸወድ ያለ ነው፣ ተሸውጄ ነው። ምንድነው የምናደርገው? ከታች ራሱ ሳደርግ መጀመሪያ ሶሱን አድርጌ ከዛ በኋላ የዶሮውን ሶስ ነው የማደርገው። ከዛ ውስጡ እየጠቀጠቅኩኝ መደንትን ማለት ነው፣ መደርደር ነው። ምንም አይከብድም። ልክ እንዳያችሁት ከላይ ልክ እንዳደረግኩት ነው ያደረግኩት። አይ ሆፕ ትረዱኛላችሁ ብዬ ተስፋ አደርጋለሁኝ። አመሰግናለሁኝ። አሁን ይኸው እንደምታዩት ውስጡ በማንኪያ እከታለሁ ሶሱን ማለት ነው። የዶሮውን ስጋ ውስጥ እከታለሁኝ። ከዛ በኋላ አምጥቼ ከላይ አስቀምጠዋለሁኝ ማለት ነው። እንደዚህ አድርገን ነው የምንሰራው። ያው ያኛውን ሚስ ስላደረግኩኝ አሁንም በድጋሚ ይቅርታ ጠይቃለሁኝ። ያው እንደምታዩት አሁን ሶስተኛው ሌየርን ጨርሻለሁኝ። የቀረውን የነጩን ሶስ አደርጋለሁኝ መጀመሪያ። ከዛ ደግሞ እዛ ጋር ፎቶ መጀመሪያ ላይ ፎቶ ያስገባውላችሁ እኔ የምጠቀመው ቺዝ ሞዞሬላ ቺዝ እና ሌስተር ሬድ ቺዝ ነው። እናንተ የምትፈልጉትን አይነት ቺዝ መጠቀም ትችላላችሁ። ይኸው እንደምታዩት ሬዲ ነው። እዛ ጋር የተዘጋጀውን የተፈቀፈቀውን ቺዝ አምጥቼ አደርጋለሁ ማለት ነው። ይሄንን ሶሱን የማደርገው ጀስት ከለሩ እንዲያምር ብቻ ነው፣ ትንሽ ስለቀረ ማለት ነው። እሺ አሁን ቺዙን አድርገን ከጨረስን በኋላ መጀመሪያ ያው እንደተለመደው ኦቨኔን ለ10 ደቂቃ አሙቄዋለሁኝ 180 ዲግሪ ሴንቲግሬድ ላይ አርጌ ማለት ነው። መጀመሪያ ስንከተው መኮረኒውን በፎይል እንጠቀልለዋለን፣ ቺዙ ቶሎ እንዳይቃጠልብን በደንብ እንዲበስልልን ማለት ነው። እሺ ተመልካቾቼ ያው ኦቨኑ ውስጥ ከ15 ደቂቃ በላይ በስሏል። እንዳያችሁት እኔ መኮረኒ የተጠቀምኩት ጥሬው ነው። አሁን እንደምታዩት ደግሞ ላልተዋል። ይህን ያሳየዋችሁ ምንድነው በጥሬውን ብትጠቀሙት ችግር የለውም ለማለት ነው። ያው እዚህ ጋር በሚያምር መልኩ ደርሶልናል። እንደዚህ ሰርተን ቤተሰባችንን መመገብ እንችላለን። እንደምታዩት በሚያምር መልኩ ደርሶልናል።
ከፎረን ካወጣ ነው በኋላ 1-5 ደቂቃ እንዲቀዘቅዝ ብንተወው በጣም አሪፍ ነው። እሺ ተመልካቾቼ የዛሬ ቪዲዮዬ ይሄንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉ። ያልተመቻችሁ ነገርም ካለ ኮሜንት ላይ ጻፉልኝ፣ አስተካክላለሁኝ። እስከሚቀጥለው ሳምንት በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ ተመኘው። ባባይ